የኢትዮጵያ ኦርቶዶክስ ተዋሕዶ ቤት ስትሄዱ አንድ ባንዲራ አንድ ሰንደቅ ዓላማ ነው። አሁን ያን የቀረው ሁለት ቦታ ነበር። የኢትዮጵያ አየር መንገድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ብቻ ነበር ሰንደቅ ዓላማው የቀረው ማለት ነው። የኢትዮጵያ አሁን አንበሳውን አንስተውታል። ቀጥሎ ሰንደቅ ዓላማው ይነሳ ብለዋል። አልተስማማንበትም ብሏል። ቀጥሎ አረንጓዴ ቢጫ ቀዩ ይጠፋል ብሏል። አብይ ይሄ እንደሚቀየር ነግሮ አንድ እሱ የቀረው ቤተክርስቲያን ነበር። ቤተክርስቲያን አማራ ክልል ብቻ ነው የቀረው እንጂ እና ከተማ ውስጥ አንዳንድ ቦታ እንጂ ደብረ ሊባኖስን የሚያህል ቦታ ዛሬ ታላቅ በዓል ነበረ ቀርቷል። የአርጀንቲና ባንዲራ ነው ኦሮሞዎቹ በኢትዮጵያዊ ጻድቅ በተክለ ሃይማኖት ገዳም በደብረ ሊባኖስ እንደምትመለከቱት ከዛ ነው ዛሬ የተላከልኝ። ይኸው ባንዲራው የተሰቀለው ያ በአረንጓዴ ቢጫ ቀይ ደምቅ የነበረው ኦሮሞዎቹ አንፈልግም ስላሉ ኦሮሞማ አንፈልግም ስላለ ደብረ ሊባኖስ እንደምታዩት የፈረንሳይ የአርጀንቲና ባንዲራ ሆኗል ማለት ነው። ነጭና የሆነ ውሃ ሰማያዊ ሆኗል ማለት ነው። ስለዚህ ከቤተ ክርስቲያን ቀስ ብሎ ጠፍቷል ማለት ነው። ይሄንን ደግሞ እነ ሄኖክ አመጡና ከመድረኩ ላይ በሙሉ አጠፉት ማለት ነው። ነጠላ ለብሶ የሚገባ ነጠላ ለብሶ የሚመጣ አጠፉት ማለት ነው። ማንነት ነው እየጠፋ ያለ። አሁን ወንጌል ምናምን ትለኛለህ።